እስከ 10 ስለተሰራ አሁን ደግሞ ከ11 እንጀምርና 11ኛው ጥያቄ y is equals to x square 1 less than or equal to x less than or equal to 1.49 ስለዚህ ሲጠየቁ ጥያቄ ነው ምንድነው የሚለው using the table square root of 1.392 square root of 1.392 ማለት ቴብሉ ላይ እናነባለን ማለት ነው። 1.392 የሚል 1.392 ማለት እቺኛዋ ትሆናለች ማለት ነው። እቺኛዋን እንይዝና ወደ ጎን ስንሄድ 1.1 እናገኛለን። 1.1 ከዛ ደግሞ 1.39 ያለበት ወደ ላይ ደግሞ ስንመለከት 8 ላይ ይሆናል ማለት ነው። ስለዚህ ሁለቱ የሚገናኙበት ቦታ 1.1 እና 1.1 እና 1.18 ይሆናል ማለት ነው። ስለዚህ 1.18 የሚል መልስ ይሆናል ማለት ነው። የሚቀጥለው 12ኛው ጥያቄ 3/7 the power of 3 ነው የሚለው ለእያንዳንዳቸው the power of 3 እናደርግና 3 the power of 3 ማለት 27 ይሆናል። 7 the power of 3 ማለት ደግሞ 343 ይሆናል። ስለዚህ 27 343 የሚለው መልስ ይሆናል ማለት ነው። በመቀጠል 13ኛው ጥያቄ the cube root of -64 የሚለው ኔጌቲቭ 4 ሆኖ ይወጣል ማለት ነው። ምክንያቱም 3 ጊዜ ስናባዛ ኔጌቲቭ 64ን ስለምናገኝ ማለት ነው። ኔጌቲቭ 4 ሲባዛ ኔጌቲቭ 4 ሲባዛ ኔጌቲቭ 4 ስለሆነ 14ኛ ጥያቄ ላይ the farmers fenced square ፊገሩ ስኩዌር ነው። ኤሪያው ስትሆናል 625 ስለዚህ ሳይዱን ኤክስ ብንል ኤክስ ስኩዌር ማለት ነው 625 የሚመጣ ማንና ማን ብናባዛ ነው የሚለው መልስ ስናገኝ 25 ሲባዛ በ25 የሚለው ሳይዱ ይሆናል ማለት ነው። 15ኛ in which quadrants of the point -3 and (4) ኔጌቲቭ እና ፖዚቲቭ የምናገኝበት ሰከንድ ኳድራት ማለት ነው ቢ ይሆናል ማለት ነው። 16ኛ in which one of the following equations represent from the graph ነው የሚለን እዚህ ጋር y ኢንተርሴፕት ስናገኝ እዚህ ጋር ያለችው 3 0 እና 3 ይሆናል። እዚህ ጋር ደግሞ ኔጌቲቭ 3 እና 0 ነው። ስለዚህ ስሎፕ ስንፈልግ 0 እና 3 አለን። ሌላኛው ደግሞ ነጥብ ኤክስ ኢንተርሴፕቷ ኔጌቲቭ 3 እና 0 ስለዚህ የዋይ ሲቀናነስ ቼንጅን ዋይ ስናደርግ ኔጌቲቭ 3 ይሆናል። የኤክሶቹ ልዩነት ስናቀናንስ ኔጌቲቭ 3 ይሆናል። ስሎፑ 1 ይሆናል ማለት ነው። ስለዚህ ስሎፑ 1 ያለን ደግሞ እዚህ ውስጥ ያለን እቺኛዋ ትሆናለች። ዋይ ኢንተርሴፕቱ ፖዚቲቭ 3 ነው። 3 ዩኒት ወደ ላይ ቀር ማለት ስለሆነ y is equals to x plus 3 የሚለው መልስ ይሆናል ማለት ነው። ወይም ይሄን y is equals to mx plus b4 መጻፍ ይገኛል ማለት ነው። 17ኛ 2x plus 3 less than or equal to 3 times x plus 5 minus 1 ይሄ ቦዲ ማስ መጠቀም ነው። ቦዲ ማስ እንጠቀም 3 times x 3 times 5 15 ስለዚህ 2x plus 3 times x 3x plus 15 15 ነው 3 ጊዜ 5 ማለት ነው ሲቀነስ 1 እዚህ ላይክ ተርሞችን እንሰበስባቸዋለን። 2x plus 3x 5x እዚህ ጋር 3x አለን፣ እዚህ ጋር 2x 5x፣ እዚህ ጋር 3 አለን
እዚህ ጋር 15 አለን አጽደለ 10 እዚህ ጋር 2x ከሌዛም በኋላ ያለችው 3x 5x ሳይሆን 2x 2x ማይነስ 3x ይሄን ወደዚህ ትራንስፎርም ስናደርገው ይሄን ደግሞ 3 ነበረችው ወደዚህ ስናመጣት እዚህ ጋር 3 ጊዜ 5 15 ነበር። 15 ሲቀነስ 3 ሲቀነስ 1 ይሆናል። 15 ላይ 3 12 ከ12 ላይ ደግሞ መልሰን 1 ስንቀነስ 11 እናገኛለን ማለት ነው። 2x ኔጌቲቭ x ይሆናል። 2x ማይነስ 3x ኔጌቲቭ 2x እና ኔጌቲቭ x ግሬተር ዛን ሌስ ዛን ኦር ኢኳል ቱ ፖዚቲቭ 11 ዲቫይድ ባይ ኔጌቲቭ ስናደርግ ኮኤፊሺየንቱ የኤክስ ኔጌቲቭ አንድ ስለሆነች ሳይዷን ያዞርልናል። ሌስ ዛን የነበረው ግሬተር ዛን ለኔጌቲቭ 1 11 ስናካፍል ኔጌቲቭ 11 ይላል። ኤክስ ግሬተር ዛን ኦር ኢኳል ቱ ኔጌቲቭ 11 የሚለው ኤ ላይ ያለው መልስ ይሆናል ማለት ነው። የሚቀጥሉትን ደግሞ ሌላ ፕሮግራም ስለሚዘጋጁ የአሁኖቹን እንደዚህ ናቸው ማለት ነው። እስከ 17 አለው ከ18 በኋላ ደግሞ ያለው የሚቀጥለው ላይ እናዘጋጃለን ማለት ነው። አመሰግናለሁ።